ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የኬክ አሰራር ነው ይዤላችሁ የመጣሁት። በቤት ውስጥ ቀለል ያለ ስለሆነ በምትፈልጉበት ታይም ላይ መስራት የምትችሉት ነው። እንደምታዩት ሶፍት ነው፣ ብዙም ሰዓት አይፈጅም። ቀለል ያለ መንገድ አሳያቸው። ያው ብዙም ቀለል የሚባል አይደለም፣ ግን በቤት ውስጥ መስራት የምትችሉት ነው። እኔ የተጠቀምኩት ያው 6 እንቁላል ነው። ተለቅ እንዲልኝ ስለፈለግኩኝ እናንተ ከፈለጋችሁ ማሳነስ ትችላላችሁ። በምታዩት መልክ አስኳሉን ከነጩ ክፍል ለይተን ለየብቻ ነው የምናስቀምጠው። ስንመታውም ለየብቻ ነው የምንመታው፣ ለዛ ነው የምንለየው። በምታዩት መልክ እንቁላሌን ለይቼ በሁለት ሳህን ላይ አስቀምጫለሁ። በመቀጠል የለየሁትን ነጩን ክፍል እመታዋለሁ። በደንብ መመታት ይፈልጋል። ካላችሁ በማሽን ብትመቱት፣ ካልሆነም ደግሞ በእንቁላል መምቻው በጣም ጊዜ ይፈጅባችኋል። በሱ በደንብ መምታት ነው። እዚህ ጋር የጨመርኩት ሽታውን እንዲጠፋልኝ ጣዕሙንም እንዲቀይርልኝ ትንሽ ቀረፋና በተጨማሪ ደግሞ ትንሽ ጨው ጨምሬበታለሁ። በምታዩት መልክ እንደዚህ ስኳር ትንሽ ትንሽ እያደረግን ነው የምንጨምረው። አንዴ ግልብጥ አናደርግም። ለመምታት ስለሚያስቸግር ነው። አንዴ ከጨመርነው ስንመታው በጣም ነው የሚያስቸግረን። በምታዩት መልክ ስኳር ትንሽ ጠብ እያደረግን፣ ከፈለጋችሁ ዘይትን በመሃል ጠብ ማድረግ ትችላላችሁ። ግን እኔ እዛኛው ላይ አብሬ ስለምደባልቅ እዚህኛው ጋር ከስኳር ጋር ብቻ ነው የምመታው። እንዲህ እያረፋችሁ ቀስ እያላችሁ ምቱት። አስኳሉን ከነጩ ክፍል ጋር የምለይበት ምክንያት ውስጡ በጣም ክፍት እንዲሆንልን ያግዘናል። እንቁላሉን ሲመታ አየር አይዝም በውስጡ እና ስፖንጅ የሆነ ኬክ ነው የሚሆንልን። እንደዚህ የሆነ ክሬም የሆነ ቴክስቸር እስኪዝልን ድረስ በደንብ መምታት። በቤት ውስጥ ያላችሁ የእንቁላል አይነት የሀበሻ ከሆነ ብዙም በጣም ክሬሚ ላይሆን ይችላል። ሞር የፈረንጅ ብትጠቀሙ ብዬ መክራችኋለሁ። እኔ በቤት ውስጥ ያለኝ ይሄ ስለሆነ ነው። በምታዩት መልክ እንዲያረፍኩኝ ስኳር ትንሽ እየጨመርኩኝ ነው የምመታው። ብዙ ሰዓት የሚወስደው መምታት ላይ ነው። መደባለቅ ምናምን ላይ ምንም ጊዜ አይወስድም። እዚህኛው ላይ ግን ሰዓት ይፈልጋል። እያረፋችሁ መምታት ነው። ቢያንስ ለ3-4 ደቂቃ መመታት አለበት። እዚህ ጋር እንደምታዩት ነው። ትንሽ ዘይት ጠብ አደረኩበት። ያው ረጅም ጊዜ ወሰደብን እንደምትሉ አውቃለሁ፣ ግን መምታቱ በጣም አሪፍ ስለሆነ በጣም ጥቅም አለው። በመቀጠል አስኳሉ ነው የምመታው። አስኳሉ ላይ ትንሽ ቫኒላ፣ እናንተም ይበቃችሁን አክል አድርጉ፣ ግን አታብዙ። ያው ለጣዕም አክል ስለሆነ ትንሽ ስኳር አድርግበታለሁ። ከዛ ይሄንን ግን በደንብ መመታት አይፈልግም። ዘይት እዚህ ጋር በደንብ ይፈልጋል፣ ግን እያያችሁ ነው የምትጨምሩት። ብዙ መመታት አይፈልግም። ቀስ እያላችሁ በአነስተኛ ኃይል ነው የምትመቱት፣ ምን ለማደባለቅ ብቻ። በዚህ መልክ ካደባለቃችሁ በኋላ ፉርኖ ዱቄት ነው የምንጨምርበት። የምታዘጋጁት ፉርኖ ዱቄት የተነፋ መሆን አለበት። ለኬክ የትኛውንም ዱቄት ስትጠቀሙ መነፋት አለበት። ከዛ ወደ አደባለቅ ነው አስኳሉ ላይ ትንሽ ትንሽ እያደረግን ነው የምንጨምረው። አንዴ ከጨምርነው የመጓገል ባህሪ ያመጣል። እንደፈለግነውም ደግሞ ለስለስ ያለ ቴክስቸር አይዝልንም። እንዲህ አነስ አነስ እያደረግን መምታት ነው። ከዛ ወተት እንጨምርበታለን። ወተት የምትጠቀሙት 1 ኩባያ ነው። ግብአቱን ከታች ጽፍላችኋለሁ። ቀጥታ ወደ አሰራሩ ስለገባሁባችሁ ከታች ሁሉንም አይነት ግብአት ጽፍላችኋለሁ። በምታዩት መልክ እንደዚህ ቀስ እያላችሁ ማደባለቅ፣ መፍጠን ብዙም የለባችሁ። ዱቄት በጨመራችሁ ቁጥር ወተት መጨመር አለባችሁ እንዳይደርቅባችሁ። ከደረቀ የመጓገል ባህሪ ያመጣል።
ለዛ እንደዚህ እየቀነስን መጨመር። እዚህ ጋር ወፈረ ምናምን ብላችሁ እንዳታስቡ። ምክንያቱም የእንቁላሉ ነጩ ክፍል የተመታ ስላለ እዛ ጋር ሲገባ የመቅጠን ባህሪ ይኖረዋል። ለዛ ነው እዚህ ጋር ወፈር አድርገን የምንመታው። በመቀጠል እንደባልቀዋለን። ስንደባልቅ ግን እዚህ ጋር የደባልቅነውን ዱቄቱን ከአስኳሉ ጋር የደባልቅነውን ወደ ነጩ ክፍል ስንጨምር በትንሹ ትንሽ እያደረግን ነው የምንጨምረው። አንዴ ከጨመርነው የምንፈልገውን አይነት ቴክስቸር አይዝልንም እና እየደባለቅን እያየን ነው መጨመር ያለብን። እዚህ ጋር በምታዩት መልክ ኃይል ሳትጠቀሙ በቀስታ መደባለቅ ነው። የቀረውንም ሊጥ ወደዛ ጨምረን እንደባልቃለን። እጃችሁ ላይ ራሱ በጣም ነው የሚለየው። የሆነ ደስ የሚል ቴክስቸር ነው የሚኖረው። ይሁት ከለሩ አያምር? እዚህ ጋር ቤኪንግ ፓውደር ነው የተጠቀምኩትኝ። መጨረሻ ላይ የተጠቀምኩበት ምክንያት መጀመሪያ ስንጠቀሙ አየር ይገባውና የምንፈልገውን መጠን እንደዛ ኩፍ አይልልንም እና ብዙ ጊዜ ኬክ ስትሰሩ መመክራችሁ ነገር ቤኪንግ ፓውደሩን መጨረሻ ላይ መጨመር፣ ከዛ በምታዩት መልክ በደንብ ማደባለቅ። እኔ እዚህ ጋር ትንሽ አንሶኛል። የለካውትኝ አንድ የስኳር ማንኪያ ነበረ፣ ትንሽ ጨመርኩበት። ቀስ ብላችሁ ማደባለቅ ነው፣ ሌላ ምንም አይፈልግም። እኔ ግን እዚህ ጋር ግማሹን ሊጥ ከፍዬ ካካዎ ፓውደር አድርጌ መጠቀም ስለፈለኩኝ ቀንሼ ነው የምጠቀመው። እናንተ ከፈለጋችሁ እንደዚሁም ወደ ፓትራ ገልብጣችሁ ኦቭን ውስጥ ማስገባት ትችላላችሁ። ያው አነስ አድርጌ ነው የቀነስኩትኝ። ጀስት ለከለር ብቻ ነው መጠቀም የፈለኩት ዜብራ ቅርጽ እንዲይዝልኝ። ብዙ ጊዜ የዚህን የኬክ አሰራር የሚጠቀሙት ቻይናውያን ወደ ጃፓን አካባቢ ነው። አይታችሁት ከሆነ በጣም ሶፍት የሆነ ኬክ ነው የሚሰሩት እና ሚስጥሩ ምንድነው ካላችሁኝ እንደዚህ ነው የሚሰራው። ልዩነቱ የእንቁላል አጠቃቀም ነው። ያው የአበሻና የፈረንጅ እንቁላል ሲሆን በጣም ልዩነት አለው። እናንተም ሰርታችሁ ማየት ትችላላችሁ። እኔ የምመክራችሁ ያው በፈረንጅ እንቁላል እንድትሰሩ ብዬ ነው። በአጋጣሚ ሆኖ እኔ ባለኝ ነገር ነው ቤት ውስጥ። በምታዩት መልክ ብራውን ከለር ይዞልኛል። አሁን በመቀጠል ፓትራዬን አዘጋጅቼ ሁለቱንም ሚክስ ማድረግ ነው። እዩት፣ እዚህ ጋር የተቀነሰው ሊጥ አይታችሁታል? ገና ካሁን ራሱ ኩፍ ማለት ጀምሯል። ከዛ ፓትራዬ ላይ በምታዩት መልክ ዘይቴን እቀባለሁ። ከዛ ትንሽ ፍርኖ ዱቄት እነሰንስበታለሁ፣ ቂጡ እንዳይዝብኝ ነው። ይሄንን ወደ ፓትራ እስክትገለብጡ ድረስ ኦቭናችሁን ቢያንስ ለ5 ደቂቃ ማጋል አለባችሁ። ትንሽ ፍርኖ ዱቄት ብናረኩበት ሳይበዛም ነው፣ ከስር ነጭ እንዳይሆንብን። እዚህ ጋር በምታዩት መልክ እናንተም ካካዎ ፓውደር ለብቻ ለይታችሁ ከተጠቀማችሁ አያስቸግርም። እንደዚህ ቀስ እያላችሁ መደባለቅ ነው። የመጀመሪያው ነጩን እንጠቀማለን። ከዛ ብራውን ይሄ ካካዎ ፓውደር የደባለኩበትን በቀጣይ ትንሽ ትንሽ እያደረኩኝ ስቴፕ ባይ ስቴፕ መጠቀም ነው። ምንም አያስቸግርም። እዚህ ጋር
የብራውን የደባለኩት አይበቃኝም ብዬ ፈርቼ ነበር፣ ግን እንዳሰብኩት ሆነልኝ። ምንም ያስቸገረኝ ነገር የለም። ትንሽ አነስ አድርጌ ነበር የደባለኩት፣ ግን የምፈልገውን አይነት ከለር ይዞልኛል። በዛ ያለ እንቁላልና በዛ ያለ ፍርኖ ዱቄት የምትጠቀሙ ከሆነ ግን ፓትራችሁን ሰፋ ማድረግ ይኖርባችኋል። ወደ ላይ ኩፍም እንዲል ስፔስ በጣም ያስፈልገዋል። እኔ ለ6 እንቁላል ይበቃኛል ብዬ ያሰብኩትን ፓትራን የተጠቀምኩት። እናንተ በቤታችሁ ባላችሁ ፓትራ እንኳን ከሌለ አሪፍ የብረት ሰሃን ከፍ ያለ እንደ ትሪ አይነት ነገር ካላችሁ ራሱ መጠቀም ትችላላችሁ፣ አያስቸግርም። በመቀጠል በስቲክ ቅርጽ ነው ያወጣሁለት። የሚያምር ፍላወር ቅርጽ ነው ይወጣልኝ። እንደዚህ ይሆናል ብዬ ራሱ አላሰብኩትም። እናንተም ስቲክ ከሌላችሁ በስንጥር ንጹህ ስንጥር አዘጋጅታችሁ እንደዚህ ማስተካከል ትችላላችሁ። እንዴት እንደሚያምር ይዩት። ከዛ በምታዩት መልክ ከኦቨን ሲወጣ ይህን ይመስላል። ያልነገርኳችሁ ነገር ኦቨናችሁ በ220 ዲግሪ ለ20 ደቂቃ በቂ ነው። እንደ ኦቨናችሁ አጠቃቀምና ኃይል እናንተ በምትችሉት ሁኔታ ማድረግ ትችላላችሁ። በጣም ሶፍት ነው የሚሆነው። ኬክ ብዙ ጊዜ ያበላሽብኛል የምትሉ እንደዚህ ማድረግ ትችላላችሁ።